ከዝግመተ ለውጥ በሺ ለሚቆጠሩ ዓመታት የቀደመ ቢሆንም በትምህርት ቤት ላለ ተራ ልጅ ግን እርሱ እንደ አንድ ነጭና እንግዳ መሳለቂያ ብቻ ነበር። ከመብረቅ ተወልዶ ሙሉ ህይወቱን ተደብቆ የኖረ ቢሆንም በመጨረሻም ወደ እውነተኛው ዓለም ሲገባ የገጠመው መሳለቂያ መገፋትና መንገላታት ብቻ ሆነ። ነገር ግን ድንበሩን ባለፉ ጊዜ እሱ እነሱ እንዳሰቡት አይነት ተራ ልጅ እንዳልሆነ ተገነዘቡ። ታሪኩ የሚጀምረው አንዲት ነፍሰ ጡር ሴት በመብረቅ ተመታ በፍጥነት ወደ ሆስፒታል በተወሰደችበት ወቅት ነበር። የሚያሳዝነው ነገር ግን እናቲቱ ስታልፍ ህፃኑ ብቻ የተረፈ ሲሆን እርሱም አልቢኖ ሆኖ ተወለደ። ሐኪሙ ህፃኑ ላይ አንዳንድ የአካል ጉድለቶች ሊኖሩት ይችላል ብሎ በሰጋበት በዚያ ቅጽበት አባቱ በኢንኩቤተር ውስጥ የተቀመጠውን ልጁን ለማየት መጣ። ሆኖም የአንጎል ሞገድ መቆጣጠሪያው እጅግ በጣም ከፍተኛ የሆነ እንቅስቃሴ ሲያሳይ ሰውየው ስክሪንን በትኩረት ተመልክቶ በመጮህ የኔ ልጅ አይደለም ሲል ካደው። ጊዜው በፍጥነት አለፈ። ይህ ያልተለመደ ልጅ አያቶቹ በእንክብካቤ እስኪያሳድጉት ድረስ በመሬት ውስጥ ቤት ተደብቆ እንዲኖር ተደርጎ ነበር። አያቶቹ ከዚህ ዓለም በሞት ከተለየ በኋላ ግን ጉዳዩ ታወቀ። ሸሪፍ ባነር የተባለው የህግ አስከባሪ ሁኔታውን እንድታጣራ ጄሲ ካልድዌል የተባለችውን የህፃናት የስነ ልቦና ባለሙያ ጠራት። ሸሪፍም እሱ በጣም ፈርቷል። እኛ ወርደን በግድ ከመጎተት ይልቅ አንቺ ወርደሽ ብታናገሪውና ብታመጪው ጥሩ ሳይሆን አይቀርም አላት። ጎረቤቶቹ ልጁ የአእምሮ እክል እንዳለበትና እንግዳ እንደሆነ ምናልባትም አረጋውያኑ ጥንዶች እሱን የደበቁበት ምክንያት ይህ ሊሆን እንደሚችል ተናገሩ። ሸሪፍና ጄሲ ወደ መሬት ውስጥ ቤቱ ወረዱ። ጄሲም ስምህ ማን ነው ስትል ጠየቀችው። እሱም ፓውደር ሲል መለሰላት። በመጨረሻም ትክክለኛ ስሙ ጄሬሚ ሪድ መሆኑን ገለጸ። ሸሪፍ ከዚህ አስደናቂ ወጣት ላይ አይኑን ማንሳት አልቻለም። ጄሬሚ የፀሐይ ብርሃን በጣም ኃይለኛ እስካልሆነ ድረስ ብቻ ወደ ውጭ መውጣት እንደሚችልና ለብርሃን በጣም ስሜታዊ መሆኑን አስረዳ። ጄሲም አሁን ጊዜ አይንህን ሁሉ ጊዜ ከፀሐይ የሚጠብቁ የመገናኛ ሌንሶች እንደሚሰሩ ታውቃለህ ስትለው እርሱ ግን አያቴ በጣም ውድ ናቸው ብሏል። አንዳንድ ጊዜ የፀሐይ መነጽሮች እንኳን አይረዱም ሲል መለሰላት። ፓውደር መቼም ቢሆን ትምህርት ቤት ሄዶ አያውቅም። ነገር ግን ማንበብ ይወድ ስለነበር አስደናቂ የማስታወስ ችሎታ ነበረው። ጄሲ ከአንድ መጽሐፍ ላይ በዘፈቀደ የመጣ አንቀጽ እንዲያስታውስ ስትጠይቀው ቃል በቃል ደገመው። በትልቁ ቤተ መጽሐፍት ውስጥ ያሉትን መጽሐፍት ሁሉ በቃሉ ያውቃቸው ነበር። ጥቁር መነጽርና የአያቱን አሮጌ ልብስ ለብሶ ፓውደር በመጨረሻ ከመሬት ውስጥ ቤት ወጣ። በፖሊስ መኪናዎች አጠገብ ሲያልፍ በድንገት ሳይረን መጮህ ጀመረ። በዚያን ጊዜ ነበር ሸሪፍ የቤቱ ጣሪያ በመብረቅ መከላከያ ዘንጎች የተሸፈነ መሆኑን ያስተዋለው። ምክትል ሸሪፍ አክሎም የአያቱ አስክሬን በከፍተኛ የኤሌክትሪክ ፍሰት የተመታ ይመስል በኤሌክትሪክ ተመልቶ መገኘቱን በመግለጽ እኔ ምለው ይህ ከአልቤኒውነት በላይ ነው ዶግ፣ ይህ ያስፈራል አለ። ጄሲ ፓውደርን በወንዶች አዳሪ ትምህርት ቤት ወደ ምሰራበት ዊተን ወደምትባለው ትንሽዬ ከተማ ወሰደችው። ለስራ ባልደረባዋም እሱን ስታውቀው ልክ እንደ ማንኛውም ሰው አብዛኛውን ጊዜ የሚፈሩና ብቸኝነት የሚሰማቸው መሆኑን ትረዳለህ። እሱ ዓለም እንዴት እንደሚሰራ ገና እንዳልተረዳ ልጅ ነው የሚንቀሳቀሰው ስትል ነገረቻት። እሱ እንደደረሰ ይህ ያልተለመደ ወጣት እግር ኳስ ሲጫወቱ የነበሩትን ወንዶች ትኩረት ሳበ። በምግብ አዳራሽ ውስጥ ጄሬሚ ከሌሎች ተለይቶ ብቻውን ተቀምጦ ይበላ ነበር። በተፈጥረው የአካባቢው ሁከት ፈጣሪዎች እሱን ከመረበሽ ወደ ኋላ አላሉ። አጠገቡ ተቀምጠው አንተ ከጠፈር የመጣ ሄደን መጣጭ ወይም ሌላ ነገር ትመስላለህ እያሉ መልኩን አሾፉበት። ጄሬሚ መሪያቸው ጆንን ችላ ለማለት ቢሞክርም ጆን ግን ምግቡን ቀምቶ አዲሶቹ ልጆች ማንኪያውን በአፍንጫው ላይ ማቀናጀት እንዳለባቸው በመግለጽ ያሾፍበት ጀመር። ፓውደር በተረጋጋ ሁኔታ ማንኪያውን ወስዶ አሻሸውና በጠረጴዛው ላይ አስቀመጠው። ሁሉንም ሰው ባስገረመ ሁኔታም የተቀሩት የስፓንና የሹካ እቃዎች በድንገት ወደሱ ተሳቡ። መላው የምግብ አዳራሽ ባለማመን ሲመለከቱ ደነዘዙ። ሌላ ማንኪያ በአየር ላይ እየጨፈረ ወደ ሌሎቹ በመጋጨት ሁሉንም ነገር በረረ። ፓውደር በቀስታ ፈገግ አለ። ይህ በእንዲህ እንዳለ ሸሪፍ ከራሱ ችግሮች ማለትም በከባድ ህመም ላይ ከነበረችውና በማገገም ላይ ካልነበረችው ሚስቱ ኤማና ከልጁ ጋር ካለው የሻከረ ግንኙነት ጋር እየታገለ ነበር።
በከተማው ውስጥ ሰዎች ቀድመውኑ ስለ ሚስጥራዊው አልቢኖ ልጅ ያወሩ ነበር። ሐኪሙ ጀረሚን መርምሮ ሙሉ በሙሉ ጤነኛ ሆኖ ካገኘው በኋላ አይኖቹን ከብርሃን ለመጠበቅ ልዩ ሌንሶች ተደረገለት። ጄሲ ጀረሚ በአካባቢው ባለ ከፍተኛ ትምህርት ቤት እንዲማር ሐሳብ አቀረበች። በመጀመሪያ ቀን አዲሱን ሌንስ ለብሶ ከአውቶቡስ ሲወርድ በትምህርት ቤቱ ግቢ ውስጥ ካሉት ሁሉ የማወቅ ጉጉት የተሞላበት እይታን ሳበ። በክፍል ውስጥ ያልተለመደው የፊዚክስ መምህር ዶናልድ ሪፕሊ የኤሌክትሪክ ሞገድ እንቅስቃሴን ለማሳየት የተደፈነውን ጄኮብስ ላደር የተባለውን መሳሪያ በመጠቀም ትምህርት እየሰጠ ነበር። ነገር ግን የኤሌክትሪክ ቀስቶች በሽቦዎቹ ላይ ሲወጡ ፓውደር መንቀጥቀጥ ጀመረ። የሚፈነዳው ኃይል በጣም ምቾት ነሳው። በአካባቢው ላይ ያሉ የብረት ነገሮች መናወጥና ቅርጻቸውን ማጣት ጀመሩ። በድንገት ኤሌክትሪክ በሰውነቱ ውስጥ ፈሰሰና ከመሬት በላይ ያነሳው። ዶናልድ መሳሪያውን ሰብሮ እስኪያቆመው ድረስ በአየር ላይ ተንሳፈፈ። ቆይቶም ጀረሚ የተወሰደበትን ሆስፒታል ጋዜጠኞች አጨናነቁት። ሐኪሙ ግን ጀረሚ ምንም አይነት ኤሌክትሪክ ቃጠሎ ወይም የድንጋጤ ምልክት እንዳላሳየና በሹራቡ ላይ ትልቅ የተቃጠለ ቀዳዳ ቢኖርም በጣም ደስተኛ ሆኖ እንደሚሰማው ገለጸ። መምህሩ ጀረሚ የኤሌክትሪክ አስተላላፊ ነው ወደሚል መደምደሚያ ደረሰ። ይህም ጸጉሩ ለምን እንደሚያድግ ያብራራል። ይህ በእንዲህ እንዳለ ፓውደር ሳይታወቅበት ከሆስፒታል ወጥቶ በመንገዱ ላይ ሲተም የሊንድሴይ ውሻ በሱ ላይ መጮህ ጀመረ። ሊንድሴይ የጀረሚን ቆንጆ አይኖች አስተዋለች። እሱ ግን በፍጥነት ኮንታክት ሌንሱን አውልቆት ትንሽ አሳፈራት። እሷም እዚህ አካባቢ ሁሉም ሰው የሚያይበት መንገድ ሁለት ራስ እንዳለ እንዲሰማ ያደርግሃል አይደል አለችው። እሱም ለሊንድሴይ የሰዎችን ውስጣዊ ስሜት፣ ሀሳባቸውንና ትዝታቸውን መስማት እንደሚችል ነገራት። በኋላም በትምህርት መምሪያው የመጣ አንድ ፕሮፌሰር ጀረሚን የአይኪው ፈተና ፈትኖት እጅግ በጣም ከፍተኛ ውጤት አስመዘገበ። Reading and your grandparents are the only ways you've experienced the world? ፈተናዎቹ እንደሚያሳዩት ጀረሚ በሰው ልጅ ታሪክ ውስጥ ከፍተኛ የተመዘገበ የማሰብ ችሎታ አለው። You understand what I'm saying? If you thought I was that advanced, would you ask me if I understood? ፕሮፌሰሩ በሚስጥር እሱ አታላይ እንደሆነ እንደሚያስብና ይህንን ለማረጋገጥ ብቻ እንደመጣ ጀረሚ ስላወቀ የተናደደው ጀረሚ በአቅራቢያው ያሉ ቴክኖሎጂዎች ሁሉ እንዲበላሹ አደረገ። ቆይቶም ከአዳሪ ትምህርት ቤት የመጡት ወንዶች ከሸሪፍና ከምክትሉ ጋር ለእግር ጉዞ ወጡ። ምክትል ሸሪፍ አንዲት አጋዘን መታ። ለሱ አደን የሩጫው ደስታ እንጂ ለህልውና አልነበረም። አጋዘኗ በስቃይ ውስጥ እየሞተች ስትተኛ ጀረሚ ቀረብ ብሎ እንስሳውን በቀስታ ነካው። ከዚያም ያዳኙን እጅ ያዘና በዚያ ቅጽበት ሰውየው እየሞተች ያለችውን አጋዘን የሚሰማትን የሞት ስቃይ ሁሉ እንዲሰማው አደረገ። ጀረሚ ለሸሪፍና ለስነ ልቦና ባለሙያ ሲያስረዳ ከፈትኩትና እንዲያያደረኩት አለ። እርሱ የድርጊቱን መዘዝ እንዲረዳ ብርሃኑን እንዲያይረድቶታል ብቻ። በዚያ ምሽት የፊዚክስ ልቁ ዶናልድ ለጀረሚ አንተ ምናልባት የወደፊቱ ሰው እዚህና አሁን ነህ አለው። ዶናልድ ጀረሚ ሙሉ በሙሉ ከንጹህ ኃይል የተሰራ እንደሆነ አመነ። በሌላ በኩል የአጋዘኑን ስቃይ የተካፈለው ምክትል ሸሪፋ ሙሉ በሙሉ ተለውጦ በቤቱ ውስጥ ያሉትን ጠመንጃዎች ሁሉ አስወገደ። ሸሪፍ ባርነን በበኩሉ ሚስቱ ኤማ ከመሞቷ በፊት ምን እያሰበችና ምን እየተሰማት እንደሆነ ማወቅ ስለፈለገ ጀረሚን እርዳታ ጠየቀው። ጀረሚ የኤማን ሐሳብ አስተላለፈ። ባሏና ልጇ እርስ በርሳቸው ሰላም ማውረዳቸውን እስክታውቅ ድረስ በሰላም መሞት እንዳልቻለችና ጀረሚ እሷን ይዞ ለመሄድ የተላከ መልአክ እንደሆነ እንዳመነች ነገረው። በመጨረሻም ኤማ በሰላም ማለፍ ቻለች። አባትና ልጅም እርስ በራሳቸው ተቃቀፉ። ከተወሰነ ጊዜ በኋላ ከተጋረጠበት መገለልና ጥቃት የተነሳ በአዳሪ ትምህርት ቤቱ መቆየት እንደማይችል የወሰነው ፓውደር እቃዎቹን አሽጎ ወደ እርሻ ቦታው ለመመለስ አቀደ። ነገር ግን ከመሄዱ በፊት በጆንና በጓደኞቹ አማካኝነት ወደ ውጭ መንገድ ተጎትቶ ከፍተኛ በደል ደረሰበት። ምስኪኑን ሰው ራቆቱን አስቀርተው ወደ ጭቃ ኩሬ ውስጥ ሲረግጡት በድንገት ከነሱ በላይ መብረቅ ፈነጠቀ። ፓውደር ጉልበተኞቹ የለበሱትን የብረት እቃዎች ሁሉ መሳብ ጀመረና በቀጣዩ ቅጽበት በኃይል የፈነዳ ይመስል ሁሉንም ወደ ኋላ ወረወራቸው። በዚህ መሃል የጆን ልብስ ሲቆም ፓውደር ወደሱ ፈጥኖ ከራሱ አካል የኤሌክትሪክ ንዝረትን በመጠቀም የልብ ምቱን እንደገና አስነሳለት። ጀረሚ ወደ እርሻው ቦታ ተመልሶ ወደ መሬት ውስጥ ቤት ወረደ።
ጄሲና ዶናልድ ሊረዱት ቢመጡም ፖሊሶቹ ቀድመውኑ ከበውት ነበር። እንደገና ነጎድጓዱ አስተጋባ። ፓውደር ወደ ክፍት ሜዳው ሮጠ። መብረቅ በቀጥታ ሲመታው እጆቹን በሰፊው ዘረጋ። ጀሬሚ በአካሉ በአይነ ስውር የብርሃን ብልጭታ ውስጥ እስኪ ቀልጥ ድረስ ይበልጥ እያበራ ሮጦ ጠፋ። በአቅራቢያው ባሉ ሰዎች ሁሉ ውስጥ ኃይለኛ የኃይል ማዕበል አለፈ። ፓውደር የሁሉም ነገር አካል ሆኗል። ከእንግዲህ የሰው አካል የማይፈልግ ንጹህ ኃይል። ክቡራትና ክቡራን ተመልካቾቻችን ሌሎች ተመሳሳይ ቪዲዮዎችን ለማየት ቻናላችንን ሰብስክራይብ በማድረግ እንድትከታተሉን ጋበዝን። መልካም ቆይታ።